በጣም የሚያሳዝን ነው። አንድ ጊዜ ይሄን ቪዲዮ አይተን እንመለስ። ፎቶ ከየት መጣ እንዴ? ቴዲ አንተ እንደምታስበው አይደለም። ከዚህ በፊት ከወንድ ጋር ተኝተሽ ታውቂያለሽ? ስለምንድን ነው የምታወራው? ያው የማወራው ነገር እኮ ግልጽ ነው። እሺ አላውቅም፣ ግን ለምን ጠየቀኝ? ታይተሽ ይሄን ፎቶ ስታየው ምን አይነት ስሜት ሊሰማት እንደሚችል አውቃለሁ። ቴዲ እኔ ፈጣሪ ምስክሬ ነው፣ ይሄን ፎቶ ለሰው ልልከው ብዬ አይደል። በእናትህ ይሄን ፎቶ አጥፋልኝ በፈጠረ። ቪዲዮ እንደተመለከታችሁት ካለኛ ፍቃድ ድብቅ ካሜራን እያስቀመጡ ሚስጥሮቻችንን በአደባባይ የሚያወጡብን ሰዎች ቀን ወደ ቀን እየበዙ መጥተዋል። አንዳንዶቹም በዚህ ምክንያት ራሳቸውን እስከ ማጥፋት ደርሰዋል። አረብ ሀገር የሚሰሩ እህቶቻችንን ማስታወቂያዎቻቸው በዚህ ምክንያት እንደሚያሰቃያቸው ይታወቃል። እናም ዛሬ ማሳያችሁ አፕሊኬሽን የተደበቁ ማንኛውንም ካሜራ አንድ በአንድ ፈልጎ ያመጣላችኋል። ቪዲዮ ስለሚጠቅማችሁ ላይክ፣ ሼር በማድረግ ጀምሩ። የሚያደርግላችሁን አፕ ለማግኘት ወደ ጉግል ፕሌይ ስቶር በመግባት ኤንላይት ቲፕስ በማለት ሰርች ታደርጋላችሁ። ከዚያን መጀመሪያ ላይ መጣላችሁን አፕ ኢንስቶል በማድረግ ኦፕን ብላችሁ ወደ ውስጥ ገቡና እዚህ ሰርች ባር ጋር በመሄድ CCTV በማለት ሰርች ታደርጋላችሁ። ከዚያን ምስል ሲመጣላችሁ እሱን አንድ ጊዜ በመንካት ወደ ታች ትንሽ አድርጋችሁ ጌቲስ ነው በማለት አፑን ታወርዳላችሁ። ኦፕን ብላችሁ ወደ ውስጥ ስትገቡ አፑ በዚህ መልኩ ያመጣላችኋል። እዚህ ጋር ዲቴክት ዋየርድ ካሜራ የሚለውን ከፍታችሁ ካሜራ ይኖራል ብላችሁ የምታስቡበት ቦታ ላይ ታስቀምጣላችሁ። ከዚያን በዚህ መልኩ ድምጽ ይሰጣችኋል ማለት ነው።